ስልካችን ከሱ ጋር ነው ያለው ይው ናቱ አትውረጂና ሊያቺ ጓደኛሽ እንድትመጣ ለሷ የጓደኛዋ ባል ነው ያኔ አንድ አካባቢ ሰዎች እንዲሆኑ ገርጠሽ እሷ ትንጣማ አሁን አንድ አካባቢ አይደለም እዚው ሀገር ላይ ከረጅም ከ3 ከ4 አመት በፊት ይመስለኛል አንድ ቤት የኖሩ ጀማ የኖሩ የሚተዋወቁ ሰዎች ያኔ በጣም እንደ እህትና እንደ ወንድም የነበር ቅርርብ የነበራቸው ሰዎች እንደሆኑ ነው እንትን ያለችኝ እኔ አንድ ነገር እላለሁ ብሪጅስቶን ቀጥይና ምትዩም በይ እህታችን አንድ ነገር ለመናገር ወላሂ እንትን ለማለት ሳይሆን ጀግና ሴት ነሽ አዎ ሞት ይሻልሻል እንደፈለገ ከሚያደርግሽ የማንም እንትን ወላሂ በጣም የወሰሽው እርምጃ ለምን እንደዚህ አታደርጊም ነበር የፈለገውን ነገር እንትን ኖ ሞት ይሻላል አንደኛው በጣም ጀግና ነሽ ራስሽን በቃ ዲፌንስ አድርገሻል ማድረግ ያልፈለግሽውን ነገር ያላለ ማድረግሽ ጀግና ነሽ ሁለተኛው ደግሞ ወተሽ ለመናገርሽ ደግሞ አሁንም ሌላ ጥሩ ነው ያደረግሽው ለምን ይማራል ሴቶችም ይማራሉ የማያውቁትን ሰው ጋር አይሄዱም ካሁን በኋላ መማሪያ ይሆናል ሶስተኛው ደግሞ በህግ መጥቶ ያለውን ነገር አንድ ነገር ብቻ ልሻለሁ እኔ አትይጀልሽም መብትሽ ነው ይሄን ነገር እሱ መጥቶ ተናግሮ በእርቅ በኩል ማለቅ ይችላል እዚህ ላይ እህቶቻችን እየተናገሩ ነበር ሁለቱም ኢትዮጵያዊ ናቸው ተጋይቷል ስለዚህ እሱ መጥቶ ጥፋቱን አምኖ ጥፋቱን ተቀብሎ አሳክሞ ክሶ ሚል ከሆነ ብናስታርቃቸውስ የሚል እንትን ስለተባለ እዚህ ጋር ደግሞ እኔ እምቢ ካልኩ ሰይጣን ልሆን ስለሆን እኔ ካንቺ ጋር ነኝ ወንድምሽ ነኝ የሽበት ቦታ ካንቺ ጋር በሐሳብ ሩቅ በሆንም በሐሳብ ወላሂ ካንቺ ጋር ነኝ ግን እዚህ ጋር ያሉትን ነገር መናገር ስላለብኝ ነው እናንተ ባላችሁ ቅድም እያላችሁ የነበራችሁት ይሄው አናግሯት ይሄን አሰም ማለት ነው ያ ተገከለ አይ በህግ እሺ ሞባይል አናግሯትና መብቷ ነው እሺ እህቴ ይው ከምንም በፊት እኔም ሴት ነኝ አንቺም ሴት ነሽ የሴት ልጅ ጥቃት ይቁም በሚል ከጎንሽ ነን ሙቤ ወንድማችን ብሏል ሚስቱ እንኳን ለምን አትሆኝም እጅ የመሰንዘር መብት የለውም በዚህ ይጠየቃል እሺ እንደ እህት ከጎንሽ ነን በመትፈልጊው መንገድ በህግም ብትፈልጊ በምንም ብትፈልጊ ከጎንሽ ነን ይሄን ማወቅ አለብሽ እናሳክምሻለን የፈለገ ነገር ቢመጣም እናሳክምሻለን ትካሻለሽ ትታከሚያለሽ እኔ አሁን አንቺ ነው ቅድሚያ ምን ጠይቀው ሞቤም እንደዛ ነው ያለን ቅድሚያ አንቺ ነው ምን ጠይቀው በምን አይት በኩል ልዳኝ የሚለውን ነገር ላንቺ ነው ምርጫውን ምን ሰጥሽ በህግ ይዳኝልኝ የምትዩ ከሆነ እናሳስረዋለን ከዛ ህግ ደግሞ መንገድ ይወስዷል አይ እርቁ ይምጠልጁ ተመቶ የተፈጠረውን ችግር ነግሮን እርቅ መጥቶ እክሳታለሁ አሳክማታለሁ ብሎ ያው እንዲህ ህዝብ ፊት ወገን ፊት ይሄን ቃል ገብቶ በአደባባይ ደግሞ ቃልም መግባት አለበት አንቺን ይቅርታ ጠይቆ ከዛሬ ወዲህ እንኳን ሴት ልጅ አይደለም ወንድ ልጅ እንኳን ቀና ብሎ ለማየት ቃል መግባት አለበት ወገን ስለሆናችሁ ነው ይሄን ነገር ምን ነግርሽ እንደ እህት እንደ ሴት ደግሞ ከጎንሽ ነን በመትፈልጊው ወይ እሙዬ አንቺም ጨምሪላት